በመጠቀም በየወሩ 500፣ 1000፣ 2000 ዶላር ማግኘት እንደምትችል ታውቃለህ? ዛሬ ልንገርህ። ቲክቶክ አውቶሜሽን ሲባል ሰምተሃል? በዛሬ ቪዲዮ የቲክቶክ አውቶሜሽን ከአካውንት አከፋፈት ጀምሮ ቪዲዮ አፕሎድ እስከምታደርግበት ድረስ ያለውን ስቴፕ ባይ ስቴፕ አሳያለሁ። ከዚህ በፊት የቲክቶክ አውቶሜሽን ወይም ደግሞ ኢንተርናሽናል የቲክቶክ አካውንቱን ከፍተ መስራት ጀምረ ሊሆን ይችላል። ነገር ግን እስካሁን ምንም ገንዘብ ካላገኘ ከ1000 ፎሎወር በላይ ማለፍ ካልቻልክ ይሄ ቪዲዮ ላንተ ነው። አካውንትን ከፍተ ሞኔታይዝ አድርገ በየወሩ 500፣ 1000፣ 2000 ዶላር የምታገኝበትን እያንዳንዱን ሚስጥሮች በዚህ ቪዲዮ ነግራለሁ። እስካሁን ቪዲዮአችሁ ቫይራል ያልወጣበት መንገድ ምናልባት በጣም ብዙ መንገዶችን ስለተሳሳታችሁ ይሆናል። በዚህ ቪዲዮ አካውንቱን ስትከፍቱ መከተል ያለባችሁ 8 መንገዶችን እነግራችኋለሁ። ወሬ ብቻ ሳይሆን በፕራክቲስ ስልኬን ተጠቅሜ አካውንቱን ክሬት እያደረግ 8ቱንም መንገድ እንዴት እንደምትጠቀሙ ስቴፕ ባይ ስቴፕ የምነግራችሁ ይሆናል። የመጀመሪያው ቲክቶክ አውቶሜሽን ምንድነው የሚለው ልንገራችሁ። ቲክቶክ አውቶሜሽን ማለት ዓለም ላይ 1.5 ቢሊዮን በቀን ውስጥ የቲክቶክ አፕሊኬሽን ይጠቀማሉ። 1.5 ቢሊዮን ህዝብ ነው ያልኳችሁ። ስለዚህ 1.5 ቢሊዮን ህዝብ አንድ የሚያገናኘን መግባቢያ አለ። እሱም ኤኒ መዝናኛ ቪዲዮ ሊሆን ይችላል፣ ፈኒ ቪዲዮ ሊሆን ይችላል። እነኚህ ቪዲዮዎች ዓለም ላይ ያለ ህዝብ ያንን ቪዲዮ ሲያይ ይግባባል ማለት ነው። ስለዚህ እንደዚህ አይነት ቪዲዮዎችን አፕሎድ በማድረግ ሞኔታይዝ አድርጋችሁ ገንዘብ መስራት ማለት ነው። ቲክቶክ አውቶሜሽን በ7 ሀገራት ነው የሚከፍሉት። በዩናይትድ ኪንግደም፣ በዩናይትድ ስቴትስ፣ በጀርመን፣ በፍራንስ፣ በስፔን፣ በብራዚል እና በመሳሰሉት ሀገራት ቲክቶክ ይከፍላል ማለት ነው። ስለዚህ እነኚህን ሀገራቶች ታርጌት በማድረግ አፕሎድ የምታደርጉት ቪዲዮ ሞኔታይዝ አድርጋችሁ ከኢትዮጵያ ገንዘብ መስራት ትችላላችሁ። ይህንን መንገድ ስቴፕ ባይ ስቴፕ ላሳያችሁ። አሁን ወደ ስልኬ እሄድና አሳያችኋለሁ። የመጀመሪያው አካውንቱን ስትከፍቱ ማድረግ ያለባችሁ ጥንቃቄ፣